ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው። እኔ ጋር ሁሉ አሪፍ ነው። ክብር ይስፋ ለመድኃኒዓለም። ይሄው ጸጉርሽን ላልከኝ ልጅ ይሄው ስታይልሽን ቀይር ላልከው ይሄው እኔ ፈረስ ጭራ አልወድም ወንድሜ። መኳኳል ዱቄት መቀባባት ምናምን አልወድም። እግዚአብሔር በሰጠኝ ነው የማጌጠው። ስለዚህ ደግሞ ነገ ጠዋት ደግሞ አፍንጫሽን ቀንሰሽ ነኝ እንዳትለኝ፣ ከንፈርሽን ደግሞ እንዲያሳብጠሽ ነኝ እንዳትለኝ፣ አይንሽን ደግሞ እንዲፈጥ አፍጥጮ እንዳትለኝ። ይሄ ነው። ስለዚህ ይሄን ይመስላል። አስተካክየዋለሁ። ይሄው ስታይልሽን ቀይራ ያላልከኝ ይሄው ትንሽ በሳት ነካ 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 ነው ያረኩት በኤሌክትሪክ። ይሄው እኔ አልወድም ጸጉሬ ትንሽ ስለሆነ ስለሚያልቅብኝ እኔ እሳት አላበዛም፣ እሳት አልወድም። ለምን ኤሌክትሪክ እንትን መተኮስ አልፈልግም። እኔ አለኝ ሁሉ ነገር አለኝ ይተሟላ። ግን ለምንድነው ስስ ስለሆነ ጸጉሬ ምንም ነገር ለአደጋ እንትን ይላል ይጋለጣል። ስለዚህ ምንድነው እኔ ፍሪዝ ማድረግ ነው። ሁለተኛ ነገር ደግሞ ጸጉሬ ያነሰው አያቴ ሞተች፣ ያባቴ የእናቴ አያት ሞተች ተላጨው፣ አክስቴ ሞተች ተላጨው፣ እናቴ ሞተች ተላጨው፣ አጎቴ ሞተ ተላጨው። 5 ሰው ማለት ነው። 5 ሰው በሰው ሀገር ያስተናገድኩ ሰው ነኝ። ስለዚህ ስለ ጸጉሬ አቃቂር አታውጡልኝ። እኔ ቢያድግ ባያድግ እነሱም ሄደዋል መስሎም አይታየኝም። ስለዚህ እኔ ተላጭቼው ነው። ለዚህ ሁሉ ሰው ጸጉሬን በሰው ሀገር አስተናግጄዋለሁ። ቆራርጬም ላጭቼም በመስታወት እያየሁ ላጭቼም። ይሄ ወንዱ የጺም መላጫው የለም ይሄ እንትኑ መኪናው በሱ ነው የላጨሁት እንደው እና ዛሬ እንደዚህ ሰው ሁኜ እንደዚህ መውጣቴን አይደለም ማየት ያለባችሁ። እና ብዙ ችግርንና ብዙ ሀዘንን በሰው ሀገር አስተናግጃለሁ ብቻዬን፣ ካለምንም ወንድም ካለምንም እህት ብቻዬን በሰው ሀገር ማለት ነው። ያው የእናትን ሞት፣ የአያትን ሞት፣ የአክስትን ሞት፣ ያጎትን ሞት እና ከባድ ነው። ሰውን ዝም ብላችሁ እየገባችሁ አትዝለፉ። እማማ ምናምን ለምትሉኝ እኔ ምንም ችግር የለብኝም። 40 ዓመቴ ነው ነግራችኋለሁ አስረግጬ ማለት ነው። አይ 40 ዓመት አይሆንሽም እንጨምርበት ካላችሁ ምሳየው ደስ ይለኛል። ጨምሩበት፣ ፎቅ አርጉት፣ እኔ ደስ ይለኛል እግዚአብሔር። እና ስለዚህ እኔ ጸጉሬንም ይሄው የራሴ ነው። ምንም መጨመር ምንም ማለት ሁማኔር በውድ ገዝቼ እና ግዛ ብዬ ባሌን አስገዝቼ ለማድረግ ነው የምትፈልጉት ወይስ ከትዳሬ እንድባረር ነው የምትፈልጉት? እንደውም ባሌ ልንገራችሁ በዚህ እንዳጌጥበት ነው የሚፈልግ። በዚህ ባለኝ እንትን እንዳጌጥ ነው የሚመስል። ጥፍሬም ይኸውላችሁ ይሄ ነው። ነገ ጠዋት ደግሞ ውንጉር አርግሽ እኔ እንዳትሉኝ አልፈልግም። እንደዛም የሸይጣን ነው ጥፍር ማሳደግ፣ ጥፍር መቀጠል። ይሄ የራሴ ነው፣ የራሴ ሀብቴ ነው። አያችሁት? ስለዚህ እኔ ነገር አልፈልግም። ለምትወዱኝ አመሰግናችኋለሁ። ለማትወዱኝ ግን እየገባችሁ አትዩ። እኔ ማልወደውን ሰው ገብቻ ላይ እንኳን ኮመንት ልሰጠው ማለት ነው። ጌታ ምስክሬ አላይም። እኔ በቃ የምጠላውን ሰው አልመለከትም። እኔ እወጣለሁ። በቃ የለፍልፍ ብቻውን እዛ ምን አገባኝ። እኔ ፔጁ ገብቼ አቃቂር ማወጣለት ለምን? በቃ አልተመቸኝም አይደል? ላፍ ብዬ እወጣለሁ። ይሄ ነው እና ይሄን መስላለሁ። ማይ ፋሚሊዎቼ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። ይሄ እጄ የራሴ እጅ ነው፣ የራሴ ጥፍር ነው። ይሄው ጥፍር ታያችሁት። ስለዚህ እንዴ ጥፍርን መቀጠልም አልፈልግ፣ በራሴ ነው የምመጣ። ለምን እንደምትሰድቡኝ ለምን እንደምታንቋሹኝ አላቅም። አንዱ ደግሞ ስታይልሽን ቀይሪ ያለ ይሄው እሳት ነው አልወድም። እሳት ሲነካው ጸጉሬ ብን ነው የሚለው። ይሄ ሁሉ ሰው ያስተናገርኩበት ነው። እኔ ሀዘን ያዘንኩበት ጸጉሬ ላጭቼ። ስለዚህ እኔ ነገር አልፈልግም። ይሄም ሚስጥሩ ልንገራችሁ ብዬ ነው። እና ተውኝ። ልመለጥም ዝንጀሮም ልሁን አይጥም ልሁን የራሴ ነው። በቃ አለቀ አይደለ? የራሴ ነው። ወፈርሽ አላችሁኝ አልበላም። ይሄው ሳልበላ ያደርኩ ይሄው ጉንጬ ለራሱ ሊገባ ነው። እውነት እንዴ ይሄን ያለ ወፍሬ ያስጠላለሁ እንዴ ለሰው ብዬ እውነት ራሴን ገመገምኩት። እና ይሄን ይመስላል። አቃቂር ለምታወጡት ምንም አይመስለኝም። እኔ
ወደፊት ነው እንጂ ወደ ኋላ አልልም። ይሄን ይመስላል እና አቅሮ ሲያስታውካችሁ እስከሚላችሁ ድረስ አለ እወጣለሁ።